ሰላም ጤና ይስጥልን የአሻም ተከታታዮች እንደምን ቆያችሁ። ለዛሬ ለተማክሰኞ መጋቢት 9 ቀን 2017 ዓ.ም የተሰናዱ የአሻም ዜናዎቻችን ወደ እናንተ የሚደርሱበት ሰዓት ላይ ተገኝተናል። በቅድሚያ ዋና ዋና ዜናዎቹን እንጠቁማችሁ። በአፋርና በሶማሌ ክልል አዋሳኝ የሚነሱ ግጭቶች በማያዳግም ሁኔታ እንዲቀረፉ ስምምነት ተደርጓል ሲል ጸጥታ ቢሮ ለአሻም አስታወቀ። ህወሓት ከሻዕቢያ ጋር እየሰራ ነው የሚለው ክስ ማስረጃና ተቀባይነት የሌለው ከንቱ ፍረጃ ነው ሲል በአሻም በኩል ውድቅ አደረገ። በኢትዮጵያ የተፈጥሮ አደጋዎች እየተስፋፉ መምጣታቸው በእንደራሴዎች ምክር ቤቱ ተገለጸ። ከውጪ አዲሱ የካናዳ ጠቅላይ ሚኒስትር የመጀመሪያ ጉዞዋን በፈረንሳይና ብሪታንያ አደረጉ። አስቀድመን ያስተዋወቅናችሁና የቢዝነስና ምጣኔ ሀብት መረጃዎች ወደ እናንተ ይደርሳሉ። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደርጋለሁኝ። ወደ ቀዳሚው መረጃ ተሻገርኩኝ። በአፋርና በሶማሌ ክልል አዋሳኝ የሚነሱ ግጭቶች በማያዳግም ሁኔታ እንዲቀረፉ እየተሰራ ነው ሲል ጸጥታ ቢሮ አስታወቀ። የሶማሌ ክልል ሰላምና ጸጥታ ቢሮ ኃላፊ አብዱል ቃድር ረሽድ ሁለቱ ክልሎች የድንበር ይገባኛል ጥያቄዎቻቸው በሕግ አግባብ እንዲፈቱ በትላንትናው ዕለት ስምምነት አድርገዋል ብለዋል። መሐመድ ንጉስ አብዱ በጉዳዩ ላይ ተጨማሪ አለው። ሶማሌና አፋር ክልል ደንበርተኛ ክልሎች ሲሆኑ በአጎራባች አካባቢዎች ባሉ ቦታዎች በሁለቱም ክልሎች ለረዥም ጊዜ የይገባኛል ጥያቄ ሲነሳ ቆይተዋል። በተለያዩ ጊዜያት ተደጋጋሚ ግጭቶች እያጋጠሙ ሁለቱም ወገኖች አንዳቸውን ሌላኛቸውን ሲከሱ መቆየታቸውም የሚታወስ ነው። በሚፈጠሩት ግጭቶችም በሰውና በንብረት ላይ ጉዳት ከማድረስም በዘለለ ከጅቡቲ ወደብ የሚነሱና ወደ ወደቡ የሚሄዱ ተሽከርካሪዎችን እንቅስቃሴ ሲያስተጓጉል መስተዋሉም አይረሳም። በሁለቱ ክልሎች መካከል ይከሰት የነበረውን ተደጋጋሚ ግጭት ለማስቆም በክልል ባለስልጣናት በማህበረሰብና በሃይማኖት መሪዎች አማካይነት በርካታ ንግግሮች ሲደረጉ እንደነበር የሚዘነጋ አይደለም። ይሁንና ባለፉት 3 እና 4 ዓመታት በአፋርና በሶማሌ ክልል ድንበር አካባቢ ይፈጠሩ የነበሩ ግጭቶች ለመፍታት ያለመ ውይይት ማድረጋቸው ተገልጿል። ይኸውን ተከትሎ ከአሻም ጋር ቆይታ ያደረጉት የሶማሌ ክልል ሰላምና ጸጥታ ቢሮ ኃላፊ አብዱል ቃድር ረሽድ ሁለቱ ክልሎች በየጊዜው ይከሰቱ የነበሩ ችግሮች መፍትሄ ለመስጠት ከፌዴራል እስከ ክልሎች ድረስ ንግግር እየተደረጉ እንደነበር ተናግረዋል። ለዚህም ሁለቱ ክልሎች የይገባኛል ጥያቄዎቻቸው በሕግ አግባብ እንዲፈታ በትላንትናው ዕለት መስማማታቸውን አክለው ገልጸዋል። እንደምናስታውሰው ያለፉት 3-4 ዓመታት አፋርና ሶማሌ ድንበር አካባቢ ያለመግባባቶች፣ ግጭቶች ነበሩ። እነዚያ ግጭቶች አብዛኛው ጊዜ በጾም ወቅት ሁለቱም ማህበረሰብ 100% ሙስሊሞች ናቸው። በጾም ጊዜ ባልተለመደ ሁኔታ ግጭቶች ይከሰቱ ነበር እዛ አካባቢ። ስለዚህ ያንን ለመቀልበስ በፌደራል እና በክልሎች አማካኝነት ይሄንን ስሜት ይሄንን አቲቲዩድ እንቀይረው፣ ወደ ሰላም ወደ እርቅ እንቀይረው። አሁን ሁለቱ ክልሎች ተፈራርሞ ይሄ የይገባኛል ጥያቄው በህግ ሂደት ይፈታ፣ ህግ መልስ ይስጠው። ስለዚህ እኛ ለምን እንፋጃለን? እርስ በራሳችን ለምን እንጣላለን? ለምን ሰው ይሞታል? ለምን ደም ይፈሳል? ብሎ የነበረውን ሁኔታ ተቀይሮ ከዚህ በፊት የረመዳን ወር ጾም በመጣ ቁጥር በሁለቱ ክልሎች መካከል በሚፈጠሩ ግጭቶች የሰው ሕይወት ያልፍ እንደነበር ለአሻም የነገሯት አብዱል ቃድር አሁን ላይ ግን ግጭቶቹ መቋጫ እንዲያገኙ የሁለቱ ክልል አመራሮች የጀመሩት መልካም ተግባር ተስፋ ሰጭ ነው ብለዋል። ጥሩ ተስፋ የሚሰጥና ግጭቶቹ እንዲቋጩ ግጭቶቹ እንዲያልቁ መንገድ የሚከፍት ሁኔታ ነው። ስለዚህ ሰው ሁሉም ኤክስፔክት የሚያደርገው ካለፈው ኤክስፒሪየንስ በመነሳት ጾም ሰው ይጋጫል፣ ሰው ይሞታል የሚል መንፈስ የነበረው ሁላ ለካ እንደዚህ ይቻላል የሚል እንትን ነው ያለው እና ጥሩ ፕሮግራም ነበር። በፌዴራል መንግስቱና በሁለቱ ክልሎች የተዋቀረ አብይ ኮሚቴ መኖሩን ያስታወሱት ኃላፊው እነዚሁ አብይና ቴክኒካል ኮሚቴዎች ችግሩን በሰላማዊ መንገድ ለመፍታት እየሰሩ እንደሚገኙ ማክለዋል። ከዚሁ በተጨማሪም የህዝብ ለህዝብ ግንኙነቶችና ውይይቶች ተጠናክረው መቀጠላቸውና አመራሮችን አቀራርቦ ለማነጋገር የተሰራውን ስራ በዝርዝር አስረድተዋል። አብይ ኮሚቴዎች አሉ። ፌዴራልና ሁለቱ ክልሎች የተዋቀሩ አብይ ኮሚቴዎች ይህንን ጉዳይ እንዲፈታ ይህንን ጉዳይ በሰላም መንገድ በሰላም ሂደት እንዲፈታ የሚሰሩ አብይና ቴክኒካል ኮሚቴዎች አሉ። በዚህ ጎን ለጎን ማህበረሰብ ለማህበረሰብ ኮንፈረንሶች እየተካሄዱ ነው አድርገናል። በየክልሉ በፌዴራል አስተባባሪነት ኮንፈረንሶች እያካሄድን እንገኛለን።
አሁን መጀመሪያ የጀመርነው አመራር ለአመራር ሰላም ከአመራር ይነሳ። መጀመሪያ ህዝብን እየመራ ያለው አመራር ስለሆነ አመራሩ መጀመሪያ ሰላም የሚሰጥ አመራርን የማቀራረብ ሂደት ተሰራ። እንትኖች ተደረጉ። አመራሩን ማቀራረብ ስራዎች ተሰሩ። ስብሰባዎች ተካሄዱ። ጉዳዮቹን ለይቶ ታዩ። ከዛ በኋላ በረመዳን አመራሮቹን፣ ዑለማዎቹ፣ የሃይማኖት አባቶቹን እንደዚሁም ሀገር ሽማግሌዎች አብረን እያፈጠርን እንገኛለን። በመቀጠል ጉዳዩን የሚመለከታቸው ተፈናቃዮች፣ ታች ያሉ ማህበረሰብ በውይይት አብሮ በመፍጠር ሂደቶቹ ይቀጥላሉ። የአፋርና የሶማሌ ክልል ማህበረሰብ ሊነጣጠል የሚችል ህዝብ እንዳልሆነ የሚናገሩት የሶማሌ ክልል ሰላምና ጸጥታ ቢሮ ኃላፊ እሴቶቻቸውንና ባህሎቻቸውን ጠብቀው እንዲኖሩ ሁሉም አካል ድርሻውን ሊወጣ እንደሚገባ በአሻም በኩል ጥሪ አስተላልፈዋል። አክለውም የተጀመረው የሰላም ጥረት ለማደፍረስ የሚንቀሳቀስ አካል ሊኖር እንደማይችል ነው የሚናገሩት። ይሄ ማህበረሰብ ምናልባት አሁን ሰላም የሚያደፈርሱ ሰላምን የሚያናውጡ ግለሰቦች ምናልባት ሰው ደም እንዲፈስ ሰው እንዲጋጭ ደስተኞች ናቸው የሚል እንትን አየለኝም። እኔ ግን ማንም ሰው ይሄንን እኛ እየሰራን ያለ ነው ሰላም መንፈስ ተከታይ ሆኖ ማህበረሰቡን የማቀራረብ ሁሉም የራሱን ድርሻ ይወጣ። ከዚህ በኋላ አፋርና ሶማሌ ወደ ኋላ የሚመለሱበት ያለ አይመስለኝም። እንደዛ የሚፈልግ አካልም ካለ የሶማሌ ማህበረሰብ እንዲሁም ከአፋር ወንድም ማህበረሰብ ጋር ከዚህ በኋላ ሰው መሞት እንደሌለበት፣ ደም መፍሰስ እንደሌለበት በሰላም ሂደት እየፈታ እየተነጋገረ ይገኛል። ሁሉም ተከታይ ይሁን፣ ሁሉንም የራሱን ድርሻ ይወጣ የሚል መልእክት ነው ያለው። ሁለቱ ክልሎች ተቀራርበው ችግሮቻቸውን ለመፍታት እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የሰላም ሚኒስቴር፣ የፌዴራል ፖሊስና መከላከያ ሰራዊት ጉዳዩን እየተከታተሉ በከፍተኛ ኃላፊነት እየሰሩ እንደሚገኝም ኃላፊው ከአሻም ጋር በነበራቸው ቆይታ ተናግረዋል። በሁለቱ ወንድማማች ህዝቦች አልፎ አልፎ ይከሰቱ የነበሩ ግጭቶችን በውይይት ለመፍታት በሚደረገው ጥረት ውስጥ ጠቅላይ ምክር ቤቱ ሁለንተናዊ ጥረት እያደረገ መሆኑ የሚታወስ ነው። ህወሓት ከሻዕቢያ ጋር እየሰራ ነው የሚለው ክስ ማስረጃና ተቀባይነት የሌለው ከንቱ ፍረጃ ነው ሲል በአሻም በኩል ውድቅ አደረገ። የህዝባዊ ወያነ ሓርነት ትግራይ ህወሓት ምክትል ሊቀመንበርና ቃል አቀባይ አማኑኤል አሰፋ ከሰሞኑ በጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ በቀረቡባቸው ክሶችን ጨምሮ ከአሻም ጋር በነበራቸው አጭር ቆይታ አብራርተዋል። ኢየሩሳሌም አለቡ በጉዳዩ ላይ ዝርዝር አላት። በዛሬው ዕለት ከአሻም ዜናና ወቅታዊ ጉዳዮች ዝግጅት ክፍል ጋር በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያኔ ሓርነት ትግራይ ህወሓት ምክትል ሊቀመንበርና ቃል አቀባይ አማኑኤል አሰፋ አጭር ቃለ ምልልስ አድርገዋል። የፖለቲካ ድርጅቱ የሰሜን ኢትዮጵያ ጦርነት ለ2 ዓመታት በተካሄደበት በአሸባሪነት ተፈርጆ እንደነበር አይዘነጋም። የፕሪቶሪያው የዘላቂ ግጭት ማቆም ስምምነት ከተፈረመ በኋላ ፓርቲው ዳግም ህጋዊ ምዝገባ እንዲያደርግ በምርጫ ቦርድ የቀረበለትን ጥሪ አሟልቶ ማረጋገጫ አለመውሰዱን ደግሞ ቦርዱ ማሳወቁም ይታወሳል። ይሁን እንጂ ህወሓት ለወራት ባካሄደው ስብሰባ የጊዜ አስተዳደሩን ፕሬዝዳንት ጌታቸው ረዳን ጨምሮ የቀድሞ የተወሰኑ አባላቶቹን በማሰናበትና የፓርቲውንም ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልንና ምክትል ሊቀመንበርና ቃል አቀባይ ደግሞ አማኑኤል አሰፋን በማድረግ ውሳኔ አሳልፍ ያለው ሲል በወቅቱ ባወጣው መግለጫው ማሳወቁ የሚታወስ ነው። በዚሁ ሂደት ወደ አመራርነት የመጡት ቃል አቀባዩ እየተካረረ በመጣው የክልሉ ፖለቲካዊ ጉዳይ ዙሪያ ከአሻም በኩል ከተነሱላቸው 7 ያክል ጥያቄዎች መካከል በጊዜያዊ አስተዳደሩ ከሻዕቢያ ጋር ወይም ጠላት እያሉ ከሚጠሩት አካል ጋር እውን እየሰራችሁ ነው የሚለው ይገኝበታል። ለዚሁ ጥያቄ ምላሽ የሰጡት አማኑኤል ከሻዕቢያ ጋር ለመስራት ምንም አይነት ፍላጎትም ሆነ በዚህ መንገድ ሄዶ ጥቅሞቻችንን ለማስጠበቅ የሚያስችል ማዕቀፍ የለንም ሲሉ ክሱን ውድቅ አድርገዋል። ከዚህ ይልቅ የፕሪቶሪያው ስምምነት አካል ከሆነው ከኢትዮጵያ መንግስት ጋር ስምምነቱ ተፈጻሚ እንዲሆንና የትግራይ ህዝብ ተጠቃሚ የሚሆንበትን ሰላማዊ ባሉት መንገድ ከፌዴራሉ መንግስት ጋር እየሰሩ መሆኑን አማኑኤል ጠቁመዋል። ህወሓት ከሻዕቢያ ጋር ወይም ደግሞ ጠላት ከምንለው አካል ጋር እየሰራ ነው ይላል። እናንተ ከሻዕቢያ ጋር እየሰራችሁ ነው? በግልጽ ምንም እየሰራን አይደለንም። ከዚህ በፊትም በተደጋጋሚ ገልጸናል። ከሻዕቢያ ጋር ለመስራት የሚያስችል ምንም አይነት ፍላጎት የለንም። በዛ መንገድ ጥቅሞቻችን ለማረጋገጥ የሚያስችል ማዕቀፍም የለም። ስምምነት የፈጸምነው ከኢትዮጵያ መንግስት ነው። የፕሪቶሪያ አግሪመንት ወይም የፕሪቶሪያ ስምምነት መሰረት አድርገን የትግራይን ህዝብ ያጣቸውን ጉዳዮች ለማረጋገጥ ሰላማዊ በሆነ መንገድ እየሰራን ያለ ነው። ስለዚህ ከዚህ ውጭ ከማንም ጋር ፖለቲካዊ ግንኙነት ወይም ስራ ምንም አይነት ነገር የለንም።
አማኑኤል አስከትለውም ህወሓት ከሻዕቢያ ጋር እየሰራ ነው የሚለው ክስ ሆነ ተብሎ የቀረበ ነው፣ ከማንም ጋር ግንኙነት የለንም ብለዋል። ሆነ ተብሎ የሚቀርብ ክስ ነው። ምንም ማስረጃም ሊቀርብበት አይችልም ለማንኛውም። ይሁን እንጂ የጊዜያዊ አስተዳደሩ ፕሬዝዳንት ተቀማጭነታቸውን በአዲስ አበባ ላደረጉ መገናኛ ብዙሃን መግለጫ የሰጡት ጌታቸው ረዳ እኔን እነሱ ጠላት እያሉ ከሚጠሩት ፌዴራል መንግስቱ ጋር እየሰራ ነው ሲሉ ይከሱኛል። እነሱ ግን በጀርባ ይኸው ጠላት የሚሉትን ፌዴራል መንግስት ስልጣናቸውን እንዲመልስላቸው ሲማጸኑና ሲለምኑ ይውላሉ ሲሉ መክሰሳቸው የሚታወስ ነው። በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየዕለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው እያለ የሚለምን ኃይል ነው። ሀፍረት የለው ምን የለው። ሌላው አሻም በክልሉ መፈንቅለ መንግስት ፈጽማቸዋል የሚል በጊዜ አስተዳደሩ ፕሬዝዳንት የቀረበባቸውን ክስ ትቀበላላችሁ ወይ ስትል ጥያቄዋን አንስታለች። አሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው። ኦፍ ኮርስ እየተፈጸመ ነው። በአክቹዋል በተግባር ግን የመፈንቅለ ስራ እየተሰራ ነው። መፈንቅለ መንግስት ነው እየተደረገ ያለው። ወቀሳ ቀርቦባቸዋል። እናንተ መፈንቅለ መንግስት ለመፈጸም ተንቀሳቅሳቸዋል? አይ ይሄም ስም ማጥፋት ነው። ምንም የመፈንቅለ መንግስት የሚባል ነገር የለም። ከሰዎች ጋር የተያያዘ ነገር ቀደም እንዳልኩሽ ህወሓት ያስቀመጣቸውን ሰዎች በስርዓቱ በሌሎች ሰዎች ለመተካት ሲንቀሳቀስ ሲወስን ይሄ መፈንቅለ መንግስት አይደለም። እዛ ጊዜያዊ አስተዳደሩ እየመሩ ያሉ ሰዎች በስርዓቱ በህወሓት ተመርጠው ነው ወደዛ የሄዱት። ስለዚህ በዛ እነሱ በተመረጡበት ስርዓት ደግሞ በሌሎች ይተካሉ። ፌዴራል መንግስት ጋር ግንኙነት ይደረጋል። በታችኛው መዋቅር ደግሞ ምክር ቤቶች አሉ። ምክር ቤቶች በስርዓቱ ሰዎች ይመድባሉ፣ ሰዎች ያነሳሉ። ስለዚህ ይሄንን ህገ መንግስታዊ ስርዓቱን የጠበቀ ከላይ ደግሞ የፕሪቶሪያ ስምምነትን ያከበረ እንጂ ምንም ከመፈንቅለ መንግስት ጋር የሚያገናኝ ነገር የለውም። ህወሓት ከጊዜ አስተዳደሩ ጋር መሰረታዊ ልዩነቱ ምንድነው የተባሉት አማኑኤል እኛ ከግለሰብ አመራር እንጂ ከተቋሙ ጋር አይደለም ይላሉ። ከህወሓት ህልውና ህወሓት የፕሪቶሪያ ስምምነት ፈራሚ ነው። እዚህ ጋር ያሉ ጉዳዮች ሁሉም ስርዓት ባለው መንገድ አልመራም። የኢትዮጵያ መንግስት ዩኒላተራሊ ህጉን ለብቻው ራሱ ህግ አድርጎ ምንድነው ፕላን እያወጣ እንዲፈጸም ወደ ማድረግ የሚችልበትን ምዕራፍ ደርሰዋል። ስለዚህ በአግባቡ በስርዓቱ አልተመራም የሚል ገምጋም በስርዓቱ ገምግሟል። ስለዚህ ብሔራዊ ጥቅሞች የትግራይን ህዝብ ብሔራዊ ጥቅሞች አሳልፎ የመስጠት ችግሮች ታይተዋል ነው። ስለዚህ ተቋማዊ አይደለም፣ ከአመራሮች ጋር ነው። በጊዜ አስተዳደሩ የተቀመጡ አመራሮች የትግራይን ህዝብ ጥቅም አላስከበሩም፣ የፕሪቶሪያው ስምምነትን አላስፈጸሙም ካላችሁ ለማገዝ ሞክራቸዋለሁ የሚለው ከአሻም ለተነሳላቸው ጥያቄ አማኑኤል አዎ ሞክረን በውይይት መፍታት አልተቻለም ብለዋል። ይህንን ለማስተካከል ከ41 ቀናት በላይ አብረን ተቀምጠን ሌሎችንም ጨምረን የትግራይ ሰራዊት አመራሮችም የድሮ ነባር አመራሮች የምንላቸውና አክቲቭ የህወሓት አመራሮች የጊዜያዊ አስተዳደር ውስጥ ያሉ ህወሓት ያስቀመጣቸው አመራሮች የሰራዊት ያስቀመጣቸው አመራሮች አንድ ላይ ሆነን እየታዩ ያሉ ችግሮች በአግባቡ ገምግመን እንዴት መፈታት እንዳለበት አቅጣጫ ተቀምጧል። ግን ይባስ ከዛ የባሰ መንገድ ነው የተከተሉት እንጂ ለማስተካከል አልሄዱም። በሰዎች ዝውውርና በማዕድን ብዝበዛ ላይ ተጠምደዋል የሚል ነገር ተነስቶባቸዋል። እውነት ነው? ይሄም ውሸት ነው። የጊዜያዊ አስተዳደሩ የማዕድን ስራዎችን በህግ ይዞ ማቅረብ እንጂ ግለሰቦችን በሚዲያ መክሰስ አይደለም ስራ። ስለዚህ እዛ የተገኘ ሰው ካለ በቀጥታ በህግ መያዝ። ከዚህ ውጭ ግን ህወሓት የማዕድን ቁፋሮ ስራዎች ስርዓት እንዲይዙ ከዛ ውጭ የሆነ አካሄድ እንዲቆም በተደጋጋሚ ወስነዋል። የፖለቲካዊ ውሳኔ ነው። ጊዜያዊ አስተዳደሩ ይህንን አልፈጸመም። ማን ነው የሚከሰው? ሌላው ክልሉ አሁን ላይ በማን አስተዳደር ነው በሚለው ጉዳይ ላይ ጥያቄ የተነሳላቸው ቃል አቀባዩ ማብራሪያቸውን ሰጥተዋል። ክልሉ አሁን ላይ በማን እጅ ወይም በማን አስተዳደር ስር ነው ማለት እንችላለን? አቶ ጌታቸውም የአዲስ አበባ ነው ያሉት። ስለዚህ ክልሉ ማን እጅ ላይ ነው? ሰዎች የሉም ማለት እኮ ተቋሙ የለም ማለት አይደለም። ጊዜያዊ አስተዳደሩ እንደ ተቋም አለ። ስለዚህ በየደረጃ ያሉ አመራሮችም አሉ። ስለዚህ እነዚህ አመራሮች ካሉ የጸጥታ ኃይሎችም አሉ። ሁሉም ማለት ጊዜያዊ አስተዳደሩ መቼ ፈረሰ? አስተዳደሩ እኮ አልፈረሰም። በየቦታው በየወረዳው፣ በየከተማው፣ በየቀበሌው ደግሞ ያው ምክር ቤቶች ያሉት መንግስታት አሉ። የፓርቲውን ህጋዊነት በተመለከተ የተጠየቁት አማኑኤል ተከታዩን ብለዋል። ፓርቲው በምርጫ ቦርድ አልተመዘገበምና እሱ ላይ ምን እየሰራችሁ ነው? ፓርቲው ወደ ፕሪቶሪያ ሲሄድ የምርጫ ቦርድ ሰርቲፊኬት አልነበረውም። ጥር 2013 ነው የተሰረዘው። ወደ ቦታው ለመመለስ ከሚያስችሉት ነገሮች የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት በአግባቡ ሲተገበር ፓርቲውንም በዛ መሰረት ህጋዊ እውቅናው ያገኛል ብለን ነው እየሰራን ያለ ነው።
በመጨረሻም ህወሓት የፓርቲው ምክትል ሊቀመንበርና ቃል አቀባይ አድርጎ የሾማቸው አማኑኤል አሰፋ የፕሪቶሪያው ስምምነት ተፈጻሚ እንዲሆን የትግራይ ህዝብ ተረጋግቶ ኑሮውን እንዲመራ በሚያስችሉ ሁኔታዎች ዙሪያ ሁሉ ከሚመለከተው ካሉት የኢትዮጵያ መንግስት ጋር እየሰሩ መሆኑን አስታውሰው ከዚህ ውጪ የሚቀርቡባቸው ያልተገቡ ያሏቸው ክሶች ከንቱ ፍረጃ ናቸው ሲሉ አጣጥለዋቸዋል። ከዚሁ ጉዳይ ጋር በተያያዘ የክልሉ የተለያዩ ከተማ ነዋሪዎች ትናንትን ጨምሮ ለአሻም አስተያየታቸውን በሰጡበት የተፈጠረውን አለመግባባት በሰላም በመፍታትና የፕሪቶሪያውን ውል ተፈጻሚ በማድረግ ህዝቡ ወደ ቀደመ የተረጋጋ ህይወቱ እንዲያመራ በሚያስችሉ ጉዳዮች ላይ እንዲሰሩ ሲሉ ጥሪ ማቅረባቸው ይታወቃል። በኢትዮጵያ የተፈጥሮ አደጋዎች እየተስፋፉ መምጣታቸው በእንደራሴዎች ምክር ቤቱ ተገለጸ። በዛሬው ዕለት በተከናወነው 6ኛው የህዝብ ተወካዮች ምክር ቤት 4ኛ ዓመት 19ኛ መደበኛ ስብሰባ የኢትዮጵያ አደጋ ስጋት ስራ አመራር ረቂቅ አዋጅ ቁጥር 16 ህዝባር 2017 ሆኖ ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ተመርቷል። በዛሬው ዕለት የተከናወነው 6ኛው የህዝብ ተወካዮች ምክር ቤት 4ኛ ዓመት 19ኛ መደበኛ ስብሰባ የኢትዮጵያ አደጋ ስጋት ስራ አመራር ረቂቅ አዋጁን መርምሮ ለሚመለከተው አካል መርቷል። ዘርፉን በተመለከተ በዓለም አቀፍና አህጉር አቀፍ ደረጃ ከደረሰበት እድገት ደረጃ ጋር የሚመጣጠንና ስራው የሚጠይቀውን ስጋቶች አስቀድሞ ለመተንበይ ለመከላከልና ለመቋቋም የሚያስችል ተቋም በሀገር ደረጃ መገንባት ያስፈልጋል ያሉት የመንግስት ተጠሪ ሚኒስቴር የሆኑት ተስፋዬ በልጅጌ በረቂቅ አዋጁ ላይ ማብራሪያ ሰጥተዋል። በኢትዮጵያ ተፈጥሯዊ አደጋዎች እየሰፉ መጥተዋል ያሉት ተስፋዬ ረቂቅ አዋጁ የተዘጋጀበትን ዓላማ ለምክር ቤቱም አብራርተዋል። ረቂቅ አዋጁ 7 ክፍሎችና 40 አንቀጾች ያሉት ሲሆን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽንና ምክር ቤቱ በመቋቋም የተመለከተ ድንጋጌዎችን ጨምሮ ስለ ኮሚሽኑ ተግባርና ኃላፊነት፣ የምክር ቤቱ ተግባርና ስልጣናትና ሌሎች ድንጋጌዎች ስለመካተታቸው መብራራቱን ሪፖርተራችን አዲስ እንግዳ ሰው የምክር ቤቱን ውሎ ተከታትላ ዘግባለች። የኢትዮጵያ አደጋ ስጋት ስራ አመራር የቅድሚያ አደጋ፣ የአደጋ ወቅትና የድህረ አደጋ ተግባራትን ውጤታማ ለማድረግ የፌዴራልና ክልል አስተዳደር ተቋማትን የውስጥ አቅም ለመገንባት ቅጽበታዊ አደጋ ሲከሰትና ከአቅም በላይ ሲሆንም የአስቸኳይ ጊዜ እወጃ ስርዓት ለመዘርጋትና ተግባራዊ ለማድረግ እንዲሁም የሰብአዊ ድጋፍ፣ የዘላቂ ልማትና የሰላም ግንባታ እቅዶችን ለማስተሳሰር የሚያስችል የተሟላ የህግ ማዕቀፍ ለመዘርጋት እንዲያስችል ይህ ረቂቅ አዋጅ ተዘጋጅቷል። በመጨረሻም ምክር ቤቱ አዋጁ ላይ ሀሳብ እንዲያክልበት ተጠይቆ ረቂቅ አዋጅ ቁጥር 16 ህዝባር 2017 ሆኖ ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በሙሉ ድምጽ ተመርቷል። ስለ ፌዴራል መሪ ዘርፍ ተቋማት የክልል መንግስታት ተግባርና ኃላፊነት፣ ስለ አደጋ ስጋት ገደብ፣ አስቸኳይ የአደጋ ጊዜ እወጃና የኢትዮጵያ የእሳት ኮድ፣ ስለ አደጋ ተጎጂዎችና ተጋላጮች መብትና ግዴታ እንዲሁም ስለ ኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋምን የተመለከቱ ድንጋጌዎችን አካቷል። በተፈጥሮና ሰው ሰራሽ አደጋዎች ጉዳት የደረሰባቸው ቅርሶችን ለመጠገን የጸጥታ ስጋትና የሰው ኃይል እጥረት ተግዳሮት ናቸው ሲል የኢትዮጵያ ቅርስ ባለስልጣን የቅርሶች ጥገና ባለሙያ ገብረ ማርያም አናንያ ለአሻም ተናግረዋል። ተጨማሪ ያለን ከአሻም ቲቪ ጋር ቆይታ ያደረጉት በቅርስ ጥናትና ጥበቃ ባለስልጣን የቅርስ ጥገና ባለሙያ የሆኑት ገብረ ማርያም አናንያ በሀገሪቱ ያለው የጸጥታ ስጋት ቅርሶች ያሉበትን ሁኔታ ለመመልከትና ጥገናን ለማድረግ አዳጋች አድርጎታል ብለዋል። በኢትዮጵያ ቅርስ ባለስልጣን የቅርስ ጥገና ባለሙያው በማከልም ከጸጥታ ስጋቱም በተጨማሪ የሰው ኃይል ማነስ ቅርሶቹ በታቀደላቸው ጊዜ ተጠግነው እንዳይጠናቀቁ አድርጓል ብለዋል። የሰላም እጦት ለቅርስ ጥገና በጣም አዳጋች ያደርገዋል። በዛ ተካሂዶ ቅርሶችን ያለበት ሁኔታ ለመመልከት ለማየት እንዲሁም የጥገና ስራ ለማከናወን ያስቸግራል። ነገር ግን ያው እንደዚህም ሆኖ ተቋማችን የተቻለውን ጥረት እያደረገ ነው የሚገኘው። ስለዚህ ያው አርፈን ቁጭ አላልንም፣ እየሰራን ያለ ነው ማለት ነው። ያን ያክል ነው ባይባልም ማለት ነው። የሚታወቀው ስፋቱ የቅርስ ጥበቃ ስራ ረዘም ያለ እድሜ ያስቆጠረ ባለመሆኑ በዛ በቂ ባለሙያ ባለመኖሩ የባለሙያ እጥረት ያው ይኖራል። እንደዚሁም የአዌርነስ
ወይ ደግሞ የንቃተ ህሊናም ራሱ ይኖራል እንደ ችግር የሚታይ ማለት ነው። ወራስ ግን እንደዛም ሆኖ ያው አቻችለን እየሰራን ነው የሚገኘው ማለት ነው። ባለሙያው አያይዘውም ጥገና የሚደረግላቸው ቅርሶች በርካታ መሆናቸውን አንስተው ጥገናን ለማድረግ ምንም እንኳን ከመንግስት የሚመደብ በጀት ቢኖርም በቂ አይደለም ብለዋል። ይሁንና የሃይማኖት ተቋማትና የቅርስ ባለሙያዎች በጋራ በመሆን የጥገና ስራዎች እየተሰሩ መሆናቸውንም አብራርተዋል። ከጥገናም ባለፈ ጉዳት በደረሰባቸው አካባቢዎች ላይ የሚገኙ ዜጎች በቅርስ እንክብካቤና ጥበቃ በኩል የግንዛቤ ማስጨበጥ ስራ እየተደረገላቸው ነው ብለዋል። ቅርስ ለመጠቀም በመንግስት ብቻ በቂ አይሆንም። ምክንያቱ ካለው የቅርስ ብዛት ያን ሁሉን ለማዳረስ ይከብዳልና ያው ተባብሮ የሃይማኖት ተቋማት እንዲሁም እነዚህ የቅርስ ባለድርሻ አካላት የምንላቸው እነዚህን በጋራ በመተባበር የሚሰራ ነው። ያው እንደሚታወቀው ቅርስ በመንግስትም በግለሰብም እንደዚሁም በተለያዩ የሃይማኖት ተቋማት ይያዛል፣ ባለቤትነት ይያዛል። ስለዚህ ተደጋግፎ እና ተጋግዞ ነው ያው ስራውን የሚሰራው ማለት ነው። እንደ መፍትሄ የምንወስዳቸው ምንድነው ያው እዚህ ያለነው ባለሙያዎች በጣም ለሁሉም ለማድረስ በጣም ስለሚከብደን፣ ስለዚህ በክልሎች ያሉትን ባለሙያዎች በወረዳዎችና ዞኖችን በማሰልጠን በዛ በአካባቢያቸውን ያሉትን ቅርሶችን ተጠብቀውና ለትውልድ እንዲተላለፉ የማድረግ ስራ እንሰራለን ማለት ነው። በኢትዮጵያ በተለያዩ ቦታዎች በተፈጥሮና በሰው ሰራሽ አደጋዎች ምክንያት ጉዳት የደረሰባቸው ቅርሶችን ጥገና እየተደረገላቸው መሆኑን ባለሙያው በዝርዝር አብራርተዋል። ያው በተቻለን መጠን እንደዚሁ በየክልሉ የሄድን የዞንና የወረዳ ባለሙያዎችን በማሰባሰብ እንደዚሁ የንቃት እንዲኖራቸው ወይ ደግሞ እውቀት እንዲኖራቸው በቅርሶች ዙሪያ እንደዚህ ስልጠና እንሰጣለን። ከዚህም በተጨማሪ በተለያዩ ሚዲያዎች ወይ ደግሞ በተለያዩ ተደራሽ የማድረግ ምናምን እንሰራለን ማለት ነው። ሰውም ቅርስን አውቆ የቅርስን ምንነት የቅርስን ፋይዳ አውቆ በኃላፊነት እንዲጠብቁ እንደዚህ በተለያዩ ሶሻል ሚዲያና በተለያዩ የብዙሃን መገናኛ በመጠቀም እንደዚሁ በተቻለን አስተዋጽኦ እናደርጋለን ማለት ነው። እንግዲህ በአገር አቀፍ ደረጃ የተሰሩ ያሉ ስራዎች በጥገናና በጥናት በጣም ብዙ ናቸው። ተቋማችን ያው በኢትዮጵያ ውስጥ ያሉትን ቅርሶች ጠብቆና ተንከባክቦ ለትውልድ ለማስተላለፍ በጣም ብዙ ስራ እየሰራ ነው የሚገኘው። ከነዚህም ያው በሀገራችን በተለያዩ አቅጣጫዎች የሚገኙት በደብረ ማርቆስ የሚገኘውን የግድግዳ ላይ ስዕል የጥገና ስራ እየተሰራ ነው ያለው። ከዚህም በተጨማሪ ድሬዳዋ ላይ ያሉትን ይሄ ባቡር ጣቢያ እሱም የነበረውን ህንጻ ተንከባክቦና ጠብቆ ለትውልድ ለማስተላለፍ ብዙ ስራ እየተሰራ ነው የሚገኘው። ያው የጥገና ስራ እየተሰራ ነው የሚገኘው። ከዚህም በተጨማሪ የደጃዝማች መሐመድ ባንጃው የሚባለው በቤንሻንጉል ጉሙዝ ጉባ ወረዳ የሚገኘው እሱም የጥገና ስራ ሆነለት ይገኛል። ተጨማሪ ያው የጥናት ስራዎችም አሉ። ወርክል የራሱ የፌስቱ ተብሎ እየተሰራ ነው ያለው። የጥናት ስራው አልቆለት ወደ ጨረታ አየር ላይ ምናምን ውሏል። ልጅ ያሱም እንደዚሁ የጥናት ስራው አልቆ ያኛውም ለጨረታ ዝግጁ ሆነዋል። በመጨረሻም በተለያዩ አካባቢዎች ተከስቶ የነበረው የተፈጥሮና ሰው ሰራሽ አደጋ በቅርሶች ላይ ያስከተለው አደጋ ቀላል አለመሆኑን ያልሸሸጉት ባለሙያው አሁን ላይ በእነዚህ ቅርሶች ላይ እንክብካቤና ጥገናዎች እየተደረገ ነው ብለዋል። አሻም በኢትዮጵያ በተለያዩ አካባቢዎች ተከስቶ በነበረው ሰው ሰራሽና የተፈጥሮ አደጋ በቅርሶች ላይ ጉዳት አድርሶ እንደነበር መዘገቧም የሚታወስ ነው። ለጋዜጠኞች እውቅናና ሽልማት ማበርከት ሙያውን ለማሳደግና ለማበረታታት አበርክቶ ከፍተኛ ነው ተባለ። የኢትዮጵያ መገናኛ ብዙኃን ምክር ቤት በዛሬው ዕለት ሀገር አቀፍ የመገናኛ ብዙኃን ባለሙያዎች ምዝገባና የብቃትና እውቅና ማረጋገጫ እና ብሔራዊ የሚዲያ ሽልማትን ለማካሄድ የሚያስችል ጥናታዊ ጽሑፍና ውይይት አካሂዷል። ኃይለ ገብርኤል ታደሰ ተጨማሪ አለው። የኢትዮጵያ መገናኛ ብዙኃን ምክር ቤት የሚዲያ ባለሙያዎችን የብቃት ማረጋገጫና የሙያ ማንነት መታወቂያ ስታንዳርድንና የኢትዮጵያ ብሔራዊ ሚዲያ ሽልማት የሚሰጥበትን ሁኔታ አስመልክቶ በተሰራው ጥናት መሰረት ረቂቅ መመሪያዎች ላይ የውይይት መድረክ አዘጋጅቷል። በውይይቱ ላይ ባለሙያዎች ጨምሮ ዘርፉ የሚመለከታቸው አካላት ተገኝተዋል። የኢትዮጵያ መገናኛ ብዙኃን ምክር ቤት ሰብሳቢ አማራ አረጋዊ ውይይቱን ባስጀመሩበት ወቅት የብቃት ማረጋገጫና የሙያ ማንነት መታወቂያ አስመልክቶ የሚዲያ ሽልማትን በተመለከተ ጥናቶች መካሄዳቸውንና በዛሬው መድረክም የግብዓት ማሰባሰቢያ ስራዎች እንደሚሰሩ ተናግረዋል። ሙያዊ እውቅና መስጠትም ጋዜጠኞች ተቀባይነት እንዲኖራቸው እንደሚያደርግም አንስተዋል። በሀገር አቀፍ ደረጃ አንድ ወጥ መታወቂያ በማዘጋጀት ዲጂታል ስርዓቱን የተከተለ ዓለም አቀፍ የሙያ ምስክርነትና የሚያረጋግጥ የዲጂታል መታወቂያ ዝግጅትን የያዘ ነው። በመሆኑም ጥናቱ ለኢትዮጵያውያን የሚዲያ ባለሙያዎች የተዋቀረ የእውቅና አሰጣጥ ስርዓት መዘርጋት ላይ ያተኮረ ነው።
በዚህ ኃላፊነት በኢትዮጵያ ውስጥ የጋዜጠኝነት ስራ በታማኝነት በብቃትና በታዋቂነት እንዲተገበር የሚዲያ ባለሙያዎች ሙያዊ እውቅና ህጋዊ ለማድረግ በግልጽ በተቀመጡ መስፈርቶች ላይ የተመሰረተ ሁለንተናዊ ማዕቀፍ ለመዘርጋት ዓላማ ያደረገ ነው። ሙያዊ እውቅና ለጋዜጠኞች በሙያቸው ህጋዊ ተቀባይነት እንዲኖራቸው ያደርጋል። የሽልማቱ መጀመር የኢትዮጵያ ሚዲያ ባለሙያዎችን ተአማኒነት ያሳድጋል። ኃላፊነት የሚሰማቸው ጋዜጠኞችን በመተግበር ህዝቡ በመገናኛ ብዙሃን ላይ ያለውን እምነት ከፍ ያደርጋል። የሚዲያ ተቋማት ሙያዊ ደረጃቸውን እንዲያወጡና የጋዜጠኝነት ልህቀት እንዲያበረታታም ያግዛል። የሚዲያ ባለሙያዎችን የብቃት ማረጋገጫና የሙያ ማንነት መታወቂያ ስታንዳርድን በተመለከተ ዝርዝር ጥናታዊ ጽሑፋቸውን ያቀረቡት አየለ አዲስ የሙያ ብቃት ማረጋገጫ ያስፈለገው ጥራትና ብቃት የጎደለው የሙያ አገልግሎት ምክንያት መሆኑን አነስተዋል። ከመቼውም ጊዜ በበለጠ ሁኔታ አሁን ሀገር ውስጥ ያለው ጥራትና ስነ ምግባር የጎደለው የሙያ አገልግሎት በሀገራችን መንሰራፋት የባለሙያውን ብቃት ማረጋገጥ የግድ እንዲሆንና በዚህም ደግሞ ለሚሰራው ስራ ባለሙያው የስራ ፍቃድ አይደለም የብቃት ማረጋገጫ መታወቂያ ወይም ደግሞ አንድ ወጥ የሆነ የሙያ ማንነት መለያ መታወቂያ መያዝ እንዳለበት የበለጠ ስራውን ቀልጣፋ እንዲሆን ያደርግለታል። ሀገር ውስጥ ያለውንም የመረጃ አቅርቦት ችግር በጋራ እንድንታገለውና የበለጠ የተከሰቱን ችግሮች ተጠያቂነት እንዲኖር በመረጃ በማዘጋጀት መረጃ በመሰብሰብ መረጃ በመተንተን መረጃን በማቀናበርና በማሰራጨት ሂደት ውስጥ የሚገጥሙ ተግዳሮቶችን እንድንከላከላቸው ያስችላል። በተጨማሪም በዚህ ስርዓት ውስጥ እውቅናን ሊያገኙ የሚችሉና የማይችሉትን በተመለከተም ዝርዝር ጉዳዮችን አቅርበዋል። ጥናቱን ለማዘጋጀት የህግ ባለሙያዎችንና የሚዲያ ባለሙያዎችን ያካተተ መሆኑን አነስተው ይህ የፕሬስ መታወቂያ በሀገራችን የሚታዩ ችግሮችን ከመፍታት ረገድና በቀላሉ መረጃዎችን ለማግኘት እንዲቻል የሚያደርግ መሆኑንም ገልጸዋል። ፕሬስ መታወቂያ የሚዲያ ባለሙያዎች አሁን በሀገራችን ያለውን ችግር በመቅረፍ ረገድ መረጃ ለማግኘት እንዲችሉ የኢትዮጵያ መገናኛ ብዙሃን ቁጥሩ ስንት ነው፣ ባለሙያው ስንት ነው፣ ማን ምን ይሰራል የሚለው ነገር የተቆጠረ የተመዘገበ የተረጋገጠና ከሀገርም አልፎ ለሌሎች አሁን በኢትዮጵያ ሚዲያ ጋዜጠኞች ላይ የሚታዩ የደህንነት ችግሮችን ጋዜጠኞች ላይ እየተከሰቱ ያሉ ጥቃቶችን ለመከላከል ለአልተገባ ፍረጃ እያጋለጠ ያለውን ሁኔታ ጥብቅና መቆም እንዲያስችል ማን የተጠቃ የሚለውን ነገር ምላሽ ለመስጠት የሚያስችል የሙያ ትርጓሜንም የሚያመጣ ነው ማለት ነው። ስለዚህ ጋዜጠኛ ማን ነው የሚለውንም በኢትዮጵያ የፖለቲካል ኢኮኖሚ አስተሳሰብ ውስጥ የጋዜጠኝነት መረጃ አሰራጮችና አክቲቪስቶች ላይ ያለውን ልዩነት አጉልቶ ትክክለኛውን የሙያ ወይም ደግሞ ሙያውን እየመሩ ያሉ ሰዎችን በትክክል እውቅና ሰጥቶ በዲጂታል መታወቂያ እንዲሁም ደግሞ የእውቅና ሰርተፊኬቶችን በመስጠት ለሙያቸው ብቁ መሆናቸውን ማረጋገጥ መቻል ነው። የሚዲያ ሽልማትን አስመልክተው ጽሁፋቸውን ያቀረቡት ነገሰ በላይ የተለያዩ ሀገራት ተሞክሮችን በማካተት በሀገር ውስጥ ካለው ነባራዊ ሁኔታ ጋር በሚመች መልኩ ዘርፎችን በማውጣት ለማካሄድ መታሰቡን አንስተዋል። ጋዜጠኝነት ሽልማት ኦልሞስት 100 ዓመትን አሳልፏልና የመጀመሪያ ተደርጎ የሚቆጠረው በ1917 የተመሰረተው እስካሁንም ድረስ የቀጠለ የፐርሰት ፕራይዝ የሚባለው አሜሪካ ውስጥ የሚካሄደው የሽልማት ድርጅት ነው። ይሄ ኤክሰለንስ ኒውስፔፐር በወቅቱ የኒውስፔፐር ላይ የነበሩትን ኤክሰለንሶች ነበር አዋርድ የሚያደርገው። ሊትሬቸር አቺቭመንትና ሚውዚካል ኮምፖዚሽንን መሰረት አድርጎ በኮሎምቢያ ዩኒቨርሲቲ አማካኝነት እስካሁን ድረስ የቀጠለ የሽልማት ታሪክ ነው ያለው። እንግዲህ በዓለም አቀፍ ደረጃ የሚዲያ አዋርድ ኤክስፔሪየንሶች ምን ይመስላሉ ሲባል በጣም በርካታ ልምዶች ናቸው ያሉ። እንግዲህ ከ100 ዓመት በላይ የሽልማት ሂደትን የተከናወነበት የዓለም ልምድ ስላለ በርካታ ለምሳሌ አሜሪካ ውስጥ ብቻ ከ200 በላይ የሽልማት ፕሮግራሞች ይካሄዳሉ በአንድ ዓመት ውስጥ የሚከናወኑ። ይሄ ደግሞ የናሽናል ኮምፒቲቲቭ ጆርናሊዝም እና የሚዲያ ላንድስኬፑን ለማስፋት የሚደረጉ ውድድሮች ናቸው። የቀረቡትን ጽሁፎች ተከትሎ ከተሳታፊዎች የተለያዩ ጥያቄዎችና በግብዓትነት ቢካተቱ የተባሉ ሀሳቦች ተነስተዋል። በዋናነት የሙያ ብቃትን ከማረጋገጥና የሙያ ማንነት መታወቂያን አስመልክቶ ሀሳቦች የተነሱ ሲሆን የኢትዮጵያ መገናኛ ብዙሃን ካውንስልን ጨምሮ ጥናት አቅራቢዎቹ ምላሽ ሰጥተውበታል። ተመልካቾቻችን ዜናዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። አሁን ደግሞ ከዓለም አቀፍ የዜና አውታሮች ወዳገኘናቸው ዘገባዎች ተሻገረን።
የተርኪ ፕሬዝዳንት ኤርዶጋን ከትራምፕ ጋር መገናኘት እንደሚፈልጉ ተገለጸ። የተርኪ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን በቀጣይ ወር መጨረሻ በነጩ ቤተ መንግስት ለማግኘት እየሰሩ መሆናቸውን ብሉምበርግ ኒውስ የቱርክ ባለስልጣናትን ጠቅሶ ዘግቧል። ኤርዶጋን የዩናይትድ ስቴትስና የተርኪ መቀራረብ ለአካባቢው መረጋጋት ወሳኝ እንደሆነም ያስባሉ ብሏል ዘገባው በተለይ አንካራ ከዩክሬን እስከ ሶሪያ የሚነሱ ግጭቶችን በማስታረቅ ረገድ ትልቅ ሚና እንደምትወጣና ፍላጎቱም እንዳላት በዘገባው ተመላክቷል። የኤርዶጋን ጽህፈት ቤትና ነጩ ቤተ መንግስት ከብሉምበርግ በቀረበላቸው ጥያቄ ወዲያውኑ ምላሽ አልሰጡም። በሶሪያ ከሚገኘው እስላማዊ መንግስት ጋር በሚደረገው ውጊያ ዩናይትድ ስቴትስ ተርኪን እንደ አሸባሪ ቡድን ከምትመለከተው ሶሪያ ኩርዲሽ ሚሊሻ ጋር ተባብራለች ማለቷም አይዘነጋም። ተርኪም ይህንን የአሜሪካ አቋም የኔቶ አጋርን እንደ መካድ መቁጠሯም የሚታወስ ነው። ተርኪ እንደ አውሮፓውያኖቹ አቆጣጠር በ2019 የሩሲያ ኤስ-400 የተባሉ የሚሳኤል መከላከያ ዘዴዎችን መዝጋቷም የአሜሪካ ማዕቀብ እንዲጣልባትና ሀገሪቱ ከኤፍ-35 ተዋጊ ጄት ፕሮግራም እንድትወጣ አድርጓታል። ተርኪ እንደ አውሮፓውያኖቹ አቆጣጠር በ2019 የሩሲያ ኤስ-400 የተባሉ የሚሳኤል መከላከያ ዘዴዎችን መግዛቷም የአሜሪካ ማዕቀብ እንዲጣልባትና ሀገሪቱ ከኤፍ-35 ተዋጊ ጄት ፕሮግራም እንድትወጣ አድርጓታል። ኤርዶጋን ከትራምፕ ጋር በስልክ ተነጋግረው በሩሲያና በዩክሬን መካከል ያለውን ጦርነት ለማስቆምና የሶሪያን መረጋጋት ለመመለስ በሚደረገው ጥረት ላይ ተወያይተዋል ሲል ዘገባው አስታውቋል። ተርኪ በሩሲያና በዩክሬን መካከል ያለውን ጦርነት ለማስቆም የሚወሰደውን ቆራጥና ቀጥተኛ ተነሳሽነት እንደምትደግፍና ፍትሐዊና ዘላቂ ሰላም ለማምጣት ጥረቷን እንደሚቀጥልም የኤርዶጋን ጽህፈት ቤት በመግለጫው ገልጿል። በሰሜን ማሊ በገበያ ስፍራ በደረሰ አየር ጥቃት 18 ሰዎች መሞታቸውን የሲቪል ማህበረሰብ ቡድን አስታወቀ። በማሊ ሰሜናዊ ቲምቡክቱ በሚገኝ ገበያ ላይ በደረሰ የአየር ጥቃት ቢያንስ 18 ሰዎች ሲሞቱ 7 ሰዎች ደግሞ መቁሰላቸውን የሀገሪቱ የመብት ተሟጋች ቡድን ገልጿል። ከተገንጣይ የቱዋሬግ አማጽያን ጋር ግንኙነት ያለው የአዛዋድ ህዝቦች መብት ማስከበሪያ ስብሰባ የማሊ ጦር ኃይሎች ከሌርኔብ ከተማ በስተ ሰሜን 50 ኪሎ ሜትር ርቆ በሚገኝ ሳምንታዊ ገበያ ስፍራ ላይ የቦምብ ጥቃት መፈጸሙን አስታውቋል። የማሊ ጦር የመብት ቡድኑ በጠቀሰው በዚህ አካባቢ አሸባሪ ብሎ በጠራው ቡድን ላይ የአየር ጥቃት መፈጸሙን ተናግሯል። በኤክስ የማህበራዊ ትስስር ገጹ ላይ በሰጠው መግለጫ ጥቃቱ ቢያንስ 11 አሸባሪዎችን ገድሏል ብሏል። ሰሜን ማሊ ከአልቃይዳና እስላማዊ መንግስት ጋር በተገናኘ በታጣቂዎች እንቅስቃሴ ስትናጥ ከርማለች። ሰሜናዊ ማሊን ጨምሮ በሰሃራ ክልል ውስጥ የሚኖሩት ቱዋሬግስ ብሔረሰቦች ነጻ ሀገር ለማግኘትም እየታገሉ ነው ሲሉ ዘገባዎች ጠቁመዋል። እንደ አውሮፓውያን አቆጣጠር በ2012 በማሊ መንግስት ላይ አመጽ ተከፍቷል። ነገር ግን የአመጹ በእስላማዊ ቡድኖች ተጠልፎ በምዕራብ አፍሪካ ሳህል ቀጠናና ከዚያም አልፎ የተስፋውን ኃይለኛ አማጽያን አስነስቷል ተብሏል። ባለፈው ዓመት ሐምሌ ወር ላይ አማጽያን በማሊ ወታደሮችና የሩሲያው ዋግነር ግሩፕ ቅጥረኞች በአልጄሪያ ድንበር አቅራቢያ በምትገኘው ቲንዛኦ ኦቴን ከተማ አቅራቢያ በሚገኘው የማሊ ወታደሮች ላይ ጥቃት ሰንዝረዋል ብሏል ዘገባው። በጥቃቱ በደርዘን የሚቆጠሩ የሩሲያና የማሊ ወታደሮች ተገድለዋል ሲሉ አማጽያኑ ተናግረዋል። እንደ አውሮፓውያኖቹ አቆጣጠር ከ2020 መፈንቅለ መንግስት ጀምሮ በወታደራዊ አስተዳደር ስር የምትገኘው ማሊ የጦር ኃይሉ በሰሜናዊ የሀገሪቱ ክፍል በሚገኝ አማጺ ኢላማዎች ላይ የአየር ጥቃት ማድረጋቸው የተለመደ መሆኑን ዘገባው አክሏል። አዲሷ የካናዳ ጠቅላይ ሚኒስትር የመጀመሪያ ጉዟቸውን በፈረንሳይና ብሪታንያ አደረጉ። ጠቅላይ ሚኒስትር ማርክ ካርኒ የጉዟቸው ዋና ጉዳይ የካናዳን ሉዓላዊነት የማስከበር ተልዕኮ ያለመ መሆኑም ተጠቅሟል። ናትናኤል በላይነህ ዝርዝር አለው። አዲሱ የካናዳ ጠቅላይ ሚኒስትር ማርክ ካርኒ ፕሬዝዳንት ዶናልድ ትራምፕ ካናዳን የሉዓላዊነትና የኢኮኖሚ ኢላማ ካደረጉ በኋላ ከሁለት የቀድሞ አጋሮች ድጋፍ ለመጠየቅ ከብሪታንያና ከፈረንሳይ መሪዎች ጋር ተገናኝተው መምከራቸው ተገልጿል። የዩናይትድ ስቴትስ ፕሬዝዳንት በካናዳ ብረትና አልሙኒየም ላይ ታሪፍ የጣሉ ሲሆን ካናዳንም ወደ 51ኛው ግዛት ለመጠቅለል ደጋግመው ሀሳብ ማቅረባቸው የሚታወስ ነው። ካርኒ ከብሪታንያው ጠቅላይ ሚኒስትር ኬር ስታርመር ጋር በተገናኙበት ሰዓት ስታርመር ካናዳ የዩናይትድ ኪንግደም ጓደኛና አጋር ናት ብለው ገልጸዋታል። ነገር ግን ትራምፕ ካናዳን ለመውሰድ ያቀረቡትን ሀሳብ በቀጥታ ሲጠሩት አልተደመጡም። ስታርመር በሁለቱ ሀገራት መካከል ያለው ግንኙነት ሁልጊዜም ቢሆን ጠንካራ ነው ብለዋል። ሁለት ሉዓላዊ ሀገሮች ብዙ የሚያመሳስላቸው የጋራ ታሪክ፣ የጋራ እሴቶች፣ የጋራ አመራር አላቸውም ሲሉ ተደምጠዋል። ካርኒ በበኩላቸው ካናዳን እንደ ሀገር ለማረጋገጥ የሌሎች ሀገራትን ድጋፍ ትፈልጋለች የሚለውን ሀሳብ ውድቅ አድርገው የእኛን ሉዓላዊነት ለማረጋገጥ ሌላ ሀገር አንፈልግም፣ እኛ ሉዓላዊ ሀገር ነን ብለዋል። እኛ ለራሳችን መቆም እንችላለን፣ ንቀት ጠቃሚ አይደለምና ስለ ሰፊ አጋርነት ከማሰባችን በፊትም ራሳችንን ችለን መቆም ይገባናል ሲሉም ተደምጠዋል።
As Prime Minister Starmer mentioned in our session, Canada and the United Kingdom share a history, we share values, we share a sovereign. ጠቅላይ ሚኒስትር ስታርመር እንደገለጹት ካናዳና ዩናይትድ ኪንግደም የረዥም ጊዜ ባህልና የሉዓላዊነት ታሪኮችን ይጋራሉ። የዩናይትድ ስቴትስ የንግድ ፖሊሲን መቆጣጠር አንችልም፣ ሌሎችን ሀገሮች የንግድ ፖሊሲ እንደምንቆጣጠር አናስመስልም። መቆጣጠር የምንችለው የራሳችንን ፖሊሲ ነው። የካናዳ ኢኮኖሚ ደግሞ ብዙ ድሎች ያሉበትና ጠንካራ ነው። What we can control is our own domestic economic policy. There's many opportunities in Canada. It's a very strong economy, but it could be much stronger. የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አሁን ባለው የዓለም አቀፍ አውድ ውስጥ በጣም ስልታዊ ፕሮጀክቶቻችንን ከቅርብ ታማኝ አጋሮቻችን ጋር ማዳበር መቻል እንፈልጋለን ብለዋል። ዓለም አቀፍ ስርዓቱም ለጠንካራው ያዳላ መሆን የለበትም ሲሉ አክለዋል። que le commerce équitable qui respecte les règles internationales ሁለታችንም ዓለም አቀፍ ህግጋትን ያከበረ ፍትሃዊ ንግድ እንደሚያስፈልግ እናምናለን። ያ ደግሞ የዋጋ ግሽበት ከሚፈጥረው ታሪፍ የበለጠ ውጤታማ ነው። በሀገራችን በጣም የምንወደው ሀሳብን የመግለጽ ነጻነት ከጥላቻ ወረራ ወይም ግልጽነት የጎደለው አሰራር የተሻለ ነው ብለን እናምናለን። ለዚህም ነው በ2025 የቡድን 7 ሀገራት ፕሬዝዳንት በእያንዳንዱ ነጥብ ላይ ወደፊት ለመራመድ ቁርጠኝነታችንን እንድናረጋግጥና ፍትሃዊ ዓለም አቀፍ ስርዓትን እንድንጠብቅ እንዲፈቀድልን የምንጠይቀው። ይህ ማለት የጠንካራ የሆነ አገዛዝ ብቻ ዓለምን ይምራ ማለት አይደለም። እናም የምንዋጋው ለዚህ ነው። ካርኒ የካናዳ ቀደምት ህልውናን የፈጠሩትን ሁለቱን የአውሮፓ ዋና ሀገራት መርጠዋል። ቃለ መሃላ ሲፈጽሙም ሀገሪቱ በሶስት ህዝቦች ማለትም በፈረንሳይ፣ በእንግሊዝና በአገሬው ተወላጆች አማካኝነት መገንባቷን ማንሳታቸው ይታወሳል። አክለውም ካናዳ በመሰረቱ ከአሜሪካ የተለየች ናት ብለዋል። በማንኛውም መልኩ የዩናይትድ ስቴትስ አካል አትሆንም ሲሉም ማከላቸው ተገልጿል። ፈረንሳይና መላው አውሮፓ ከአውሮፓ ካልሆኑ ሀገሮች እኩል የሚሰራውን ያክል አውሮፓዊ ከሆነችው ካናዳ ጋር በቅንነት መስራታቸውን ማረጋገጥ እፈልጋለሁም ብለዋል። ከዩናይትድ ስቴትስ ጋር በተቻለ መጠን አዎንታዊ ግንኙነትን ለማስቀጠልም ያላቸውን ጽኑ ፍላጎት አሳይተዋል ብለዋል ዘገባዎች። ሌሎች መሪዎች በትራምፕ ድርጊትና ንግግሮች ዙሪያ ዓለም አቀፍ ውጥረት ባለበት ወቅት ውዝግቦችን ለማስወገድ እየጣሩ ባለበት በዚህ ሰዓት የካርኒ የጉዞ ምርጫ ካናዳ ከሁለቱ የቀድሞ ቀኝ ገዢዎች ጋር ያላትን ጠንካራ ግንኙነት የሚያጎላ ነው ሲሉ በርካታ የፖለቲካ ተንታኞች ገልጸዋል። ካርኒ ዩናይትድ ስቴትስ በንግድና ደህንነት ላይ የበለጠ ሰፊ ውይይት ለማድረግ ዝግጁ እስካልሆነች ድረስ ከትራምፕ ጋር ለመወያየት እንደማይቀመጡ ተናግረዋል። ዩናይትድ ስቴትስ ያንን ውይይት ለማድረግ ዝግጁ ስትሆን ለመቀመጥ ዝግጁ ነኝ ብለዋል። ጠቅላይ ሚኒስትሩ በተጨማሪም ካናዳ በአገሮች መካከል የተቀናጀ የበቀል ምላሽ ለማደራጀት እየሞከረች አይደለም ብለዋል ሲሉ ዘገባዎች ጠቁመዋል። በተጨማሪም የአሜሪካ ኢኮኖሚ ከካናዳ በ10 እጥፍ የሚበልጥ በመሆኑ ካናዳ ለመበቀል ዝግጁ የሆነችው ነገር ገደብ እንዳለው ተናግረዋል። ካርኒ በተጨማሪ ዩናይትድ ስቴትስ፣ ፈረንሳይ፣ ዩናይትድ ኪንግደምና ካናዳና በሌሎች ሀገራት የኔቶ አባላት መሆናቸውን ጠቁመዋል። እናም ዩናይትድ ስቴትስ ካናዳን በወታደራዊ መንገድ ለማጠቃለል የሚለው ጉዳይ የማይታሰብ ነው ሲሉ ተደምጠዋል። የካርኒ መንግስት ከትራምፕ የንግድ ጦርነት አንጻር በዩናይትድ ስቴትስ የተሰራውን F-35 ተዋጊ ጀቶች ግዢም እየገመገመ ይገኛል ተብሏል። ይህ በእንዲህ እንዳለ ማክሮን የፈረንሳይ አጋሮችን ከአሜሪካ ወታደራዊ እቃዎች ግዢ እንዲርቁ ለማሳመን ጥረቶችን ሲያደርጉም ነበር። ያም የአውሮፓ መከላከያዎች በአሜሪካ የጦር መሳሪያ በቴክኒክ ድጋፍና በጎ ፈቃድ ላይ ከመጠን በላይ ጥገኛ መሆናቸው በአውሮፓ አሳሳቢነቱ እየጨመረ ከመምጣቱ ጋር ይገጣጠማል ተብሏል። ማክሮን በተጨማሪም በዩክሬን ውስጥ ማንኛውም የተኩስ አቁም ለማስፈን የፈረንሳይና የብሪታንያ እቅድን በማንሳት ካናዳና ፈረንሳይ የሰላም ኃይሎች ናቸው ብለዋል ዘገባዎቹ። አክለውም አስተማማኝ አጋሮች በዚህ ጥረት ውስጥ ይሳተፋሉ ብለዋል። ካርኒ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋርም በስልክ ተነጋግረው እንደነበር የተጠቆመ ሲሆን ካናዳ በምታስተናግደው የቡድን 7 ስብሰባ ላይ እንደጋበዟቸውም ተሰምቷል። ዝርዝር ዘገባውን ስናዘጋጅ አልጀዚራ፣ አሶሺየትድ ፕሬስ እና ሮይተርስን በእማኝነት ተጠቅመናል። ተመልካቾቻችን ዜናዎቻችንን ከማጠናቀቃችን በፊት ዋና ዋና ርዕሰ ጉዳዮችን ደግመን እናስታውሳችሁ። በአፋርና በሶማሌ ክልል አዋሳኝ የሚነሱ ግጭቶች በማያዳግም ሁኔታ እንዲቀረፉ ስምምነት ተደርጓል ሲል ጸጥታ ቢሮ ለአሻም አስታወቀ። ህወሓት ከሻዕቢያ ጋር እየሰራ ነው የሚለው ክስ ማስረጃና ተቀባይነት የሌለው ከንቱ ፍረጃ ነው ሲል በአሻም በኩል ውድቅ አደረገ። በኢትዮጵያ የተፈጥሮ አደጋዎች እየተስፋፉ መምጣታቸው በእንደራሴዎች ምክር ቤቱ ተገለጸ። ከውጪ አዲሱ የካናዳ ጠቅላይ ሚኒስትር የመጀመሪያ ጉዞዋን በፈረንሳይና ብሪታንያ አደረጉ።
የተከበራችሁ ተመልካቾቻችን ለዛሬ ለተማክሰኞ መጋቢት 9 ቀን 2017 ዓ.ም የተሰናዱ የአሻም የምሽት ዜናዎቻችን በዚሁ ተጠናቀዋል። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደረኩኝ። ቀሪ የአሻም መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። ወደ ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎችን በሰዓቱ ለማግኘት የተለያዩ ድረገጾቻችንን ማለትም ዩቲዩብ፣ ቲክቶክ፣ ፌስቡክ እና ቴሌግራም ገጾቻችንን ሰብስክራይብ፣ ፎሎ እና ሼር በማድረግ ማግኘት ትችላላችሁ። አሻም ለሁላችን።